ራሱ ነው የብራና ነው ብራና ነው አይደል? ብራና ነው። ሌላ መጻሕፍት አሉ ብራና ቦታ ይችላልቸው ያሳትረዱ ነው የኩርሲ ያው ለዛው ኩርሲ ሲቀመጥባቸው ኩርሲዎች በተመቸው ወላልቀው ነው እንጂ ካሜራ የምታነሱ በኋላ የኛው ተሳፋና ንጉስ ይታወቃል። ከ11 የኢትዮጵያ ባለውለታ መቼም የላሊበላ ታላቅ ወንድም እንደምታውቁት የመጣችሁበት የደከማችሁበት ይህን ታሪክ አለው። አሁን ለምሳሌ ያክል እንዴት ተሸልሞ እንደመጣው ወተኛው ንጉስ ተሸልሞ መጣው ገዳም እንትና ማርቆስ ላይ ሄዶ ገዳሙ ሊደመሰስ ሲል ምንድን አደረገ ወደ ተሸለመ የሚለውን እንዳነጋችሁ ሰዓት የለንም አይደል እና አሁን ህዩትና ሌላ ቀን ያው ከፈል መጣች አስረድተን ሰዳችኋለን። እኛ አንሰለችም እንወዳችኋለን እናመሻለን። ግን እናንተ እንዳይመሽ አንድ ለሚታዝች ጀምሮ አንዱ ይሄ ለቤተ መቅደስ ያገለግሉበት የነበረ ቁጭ ባሉ ይሄ ይታያችኋል። ይሄ ትልቁ ይሄ ቤተ መቅደስ ያገለግሉበት የነበረ እለፈሉና አውጥቼ ላሳያችሁ ዝም ብለን የቅዱስ ገብረ ማርያም በቤተ መቅደስ ሲያገለግሉበት የነበረ ራሱ ስር ባቦ የዘለቀ ይሄ በዘመኑ ሲያገለግሉበት የነበረ ይሄ በዘመኑ ማለት ነው። ይህ ንጹሕ ካህን በመሆኑ ታላቅ አባት በመሆኑ እግዚአብሔር አምላክ መርጦ የሰጠው ይሄ መስቀል ነው። ይቺ ወደ አደባባይ ፍትህ ሲወጣ ካህን በመሆኑ ለመተርጎም ብታዩት ያው እኛ መቼም የዛሬ ትውልድ አንወላውለው እንጂ ብረት ብለን ማናስበው ሌላ ሊሆን ይችላል። ያው ይሄ ወደ ቤተ መንግስቱ ሲገባ ይቺ ቅዱስ ገብረ ማርያም ያገለግል ነበር። ያ ተዋታላችሁ አላት ቀለም እንትን ብላ ነው ይቺ ይሄን ይዞ ወደ ቤተ መንግስቱ ይገባበት ነበረው። ከነት ከመንግስት የያዘ በመሆኑ ጻድቅ በመሆኑ ይቺን ይዞ ነው ህዝብን ሲያስተዳድርና ሲያገለግል ነበር። ወርቆች ለምዶችን ታያዋቸዋላችሁ። እኒህ ማውጣት አንችልም፣ ይረግፋሉ። በወጡ በጣም ንጹህ ናቸው። የበራሉ ይወርቃሉ። እኒህን በቤተ መቅደስ ነው ሲያገለግል የነበረው። ሲያገለግል በቤተ መቅደስ ምን ያደርጋል? እኒህ ደውሶ ነበር ሲቀድስ ነበር። ይህ ቅዱስ ገብረ ማርያም ይሄ ቅዱስ አምስት ናቸው። ተጠባብቆ ነው እንጂ አምስት ናቸው። ይሄን ያው እያያችኋቸው ነው። በዚህ ነው ሲያደርጉ ነበረው እና ገና አልጨረስንም። አስረዳን ነው አልጋም ሸንኮራ አንድ ታዛቢ ነው ያሉት እዚህ በኋላ ታያቸዋላችሁ አሉ። መጻሕፍትም አሉ። በጣም እንግዲህ ለጊዜው ያው የእኛ ልጆች ናቸው። የእኔ ያክል ነገ የሚመጡ ናቸው። ይሄ ትልቅ መጽሐፍ ያቸው ይሆናል። በጊዜው ሲጠቀሙ ነበር። ብታዩት ትውልድ መቼም የጻፈው አይመስልም። ከሰማይ የወረደ ይመስላል። እኔ ንጉሱ የበቃ በመሆኑ እየታጽፎ ያስቀመጠው ይሄ እሺ እና ይሄ ግብረ ሕማም በጊዜ የነበረው ማለት ነው። በጊዜ የነበረው ግብረ ሕማም ነው። ከዚያ በመቀጠል ወደዚህ ነው የማይለው እንዲታዋቸው ያላችሁ ክርስቶስ ናቸው። ሁለት ታያቸው ያላችሁ ንጉሱ በጥቁር ሰዓት ሆነ በምንም ሰዓት ሆነ የሚጠቀማቸው ነው። ቅዱስ ገብረ ማርያም የሚጠቀማቸው ነበር። ሁለተኛ እነዚህ ማህተሙ ታያላችሁ። እነዚህ የጢስ ማህተም ናቸው። የጢስ ማህተም ናቸው። እነዚህ የጢስ ማህተም መቼም ቀለም ብታጠርጉባቸው በየጊዜው ቀለም አይይዙ።
በጢስ ብቻ ነው የሚሰሩት። ያንም የሆነው ጢሱ ምንድነው? በነጭ ዕጣን ብቻ ነው። የመንፈስ ቅዱስ ስራ በመሆኑ ነጭ ዕጣን እሷ ትቃጠላለች፣ በዛች ይሰራል። ይሄ በነጭ ዕጣን የሚሰራው ማህተሞቹ ማለት ነው የሚሰሩት በዚያ ነው። ሌጣ ወረቀት ላይ ጣል አረጓቸው ይይዛሉ አይለው እና ይሄ የንጉስ ሲጠቀማቸው ነበር። ይሄ ማህተሞቹ ታያቸዋል ናቸው። እዚህ ዘውዶቹ ታያቸዋላችሁ። ሁለት ዘውዶች አሉ። አንደኛዋ ድባቧ ረግፏል። ያው ከዘመን አንጻር ከ700 ምናምን ዘመን ያለፈ ታሪክ እስከሆነ ድረስ ይኸው አለ። ግን እሱኛዋ አለ እንትኗን ኦርዲናል ጠብቃለች። እያያችኋቸው ነው፣ ታያችኋል። እና እነዚህ ይኸው ሲገለግልባቸው የነበረ ነው እና ጻድቁ ካህኑ ሲገለግልባቸው የነበረው ነው። ይሄ የምታዩት ነው። እና ይሄ ማህተም